ለወደፊት እንኳን እኮ ዋስትና የለኝም። እኔ ሁለተኛ እንደሆንኩ እየተሰማኝ ነው። እኔ አላሳዝንህም? እኔ አታሳዝኝም አልኩኝ። አንተ በየዋህነት የምትሰራቸው ስህተቶች እና እኔ እስከ መቼ ከበቂ በላይ እኮ ነው ብሩኬ ከአንተ የሚመጣው። ሰርቻለሁ በቃ ብሩኬ በቃ ሸኝኝ በእግዚአብሔር። እኔ እና አንቺ የነበርንበት ሁኔታ እኮ ነው። እሺ አታልቅሽኝ። ወይኔ ብሩኬ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ለመላው ሙስሊም እምነት ተከታዮችም የክርስትና እምነት ተከታዮችም እንኳን አደረሳችሁ አላልኩም ለዚህ ጾም። ለእሱ በጣም ይቅርታ፣ በራሴ ሀሳብ በራሴ ነገሮች ተይዤ ትንሽ ውስብስብ ያለነ ስሜት ውስጥ ስለነበርኩኝ በቃ እንደዚ አይነት ለማለት እንደዚ አይነት መልዕክት ለማስተላለፍ ራሱ እድሉን አላገኘሁም፣ ወይም ደግሞ ውስጤ ለምን እንደሆነ አላውቅም። ብቻ እንግዲህ ስላላልኳችሁ በጣም ይቅርታ። ያው ዛሬ ደግሞ እንኳን አደረሳችሁ ብያለሁ። እንግዲህ ይህ ጾም አላውቅም መልካም ነገሮችን የምናገኝበት ጥሩ ነገሮችን የምንሰማበት ጾም እንዲሆንልን ተስፋ አደርጋለሁ። ጥሩ ነገሮችን ይዞ እንዲመጣልን ተስፋ አደርጋለሁ። እንግዲህ ብቻ አንዳንድ ነገሮች ባይፈጠሩ በሰዓት በጣም ደስ ይለኝ ነበረ። እናንተንም መጥፎ ስሜት ውስጥ መክተት አልፈልግም። አንዳንዴ ተናጋሪ ባንሆንም ወይም ደግሞ ተሳዳቢ መጥፎ አመለካከት ባይኖረንም አንዳንድ ነገሮች ግን መጥፎ ነገር እንድናስብ መጥፎ ነገር እንድንናገር የሚገፋፉን ነገሮች አሉና እኔም በዚህ ጾም በዚህ ሰዓት እንደዚህ አይነት ነገር ይዤ ባልመጣ በጣም ደስ ይለኝ ነበር። ግን ደግሞ ምንም ማድረግ አልችልም። እንግዲህ ይሄም አንዱ የህይወት አካል ነው እና ምናልባት ይሄ አንዱ ፈተናችንም ሊሆን ይችላል። ብቻ ግን አላውቅም፣ ለበጎ ነው ብለን እንለፈውና እስከዛሬ የተፈጠሩት ነገሮች በሙሉ አሉ። እኔ በጣም ብዙ ነገሮችን ችዬ እኔ ብቻ ሳልሆን ያው ሁሉም ሰው ችሏል ብዬ አስባለሁ። ግን ከጀርባ የሚደረጉ ነገሮች በጣም በቃ እኔ እንጃ በጣም ነው የሚያስጠሉት እና ስሜቴ ጥሩ ስላልሆነ ከዚህ ቦታ ደግሞ መራቅ ስላለብኝ ዛሬ መጥቼላችኋለሁ ይሄን መልእክትን ለመናገር። ምናልባት ያው ለተወሰነ ጊዜ ወደ ቪዲዮ ራሱ ባልመጣ በጣም ደስ ይለኛል። ግን ደግሞ ግዴታ እናንተም ስለምትጨነቁ ለምን ጠፋች ምን ሆነች የምትሉ ሰዎች አላችሁ። በጣም የምትወዱኝ ቤተሰቦች አላችሁ፣ የምትጠሉኝም እንዳላችሁ ናችሁ። ግን የምትወዱኝ በጣም ምርጥ ቤተሰቦች ስላላችሁ ከእናት ከአባት ከእህት ከወንድም በላይ የሆናችሁ ሰዎች አላችሁ እና ለእናንተ ቃላት የለኝም። ለእናንተ ስል ግን ልመጣ እችላለሁ። ምክንያቱም እኔን በማየት ብቻ ብዙ እህት ወንድሞቻችሁን ያያችሁ ያክል የሚሰማችሁ ሰዎች አላችሁ፣ የምትጽናኑ ሰዎች አላችሁ እና እመጣለሁኝ፣ ላለመጥፋት ሞክራለሁ። ግን ዛሬ የመጣሁትኝ ከዚህ ቤት ለመውጣት ነው። ያው ብሩኬ እድሉን አልሰጠኝም። እኔ እንደውም ያለ ቪዲዮ ያለ ምንም ነበረ ማታ ነበር ለወጣ የነበረው፣ ግን እድሉን አልሰጠኝም እና እንደወጣ ራሱ ምንም መፈናፈኛ አላገኘሁም እና ያደረው ራሱ ሶፋ ላይ ነው እኔ እንዳልወጣ ማለት ነው። እና አላቅም እኔም ከዛ በኋላ እሱ እንቅልፍ ሲወስደው መውጣት ትችል ነበር። ግን እንቅልፍ ስላሸነፈኝ እና በሌሊት ደግሞ ማይሆን ነገር ውስጥ መግባት ስለማልፈልግ ሴት ልጅ ነኝ። በሌሊት ሻንጣ ይዤ ስወጣ ትንሽ ከባድ ስለሚሆን እኔም ተኝቼ እንግዲህ በሰላም እንዲነጋ ጸሎቴን አድርጌ ተኝቼ፣ ያው ዛሬ ደግሞ ማይነጋ ሌሊት የለም። ይህም ሌሊት ነጋ። በጣም ከባድ ስሜት ውስጥ ነበርኩኝ። ግን በቃ ይነጋል አይደል? ያልፋል ሁሉም ነገር እና ይሄም ቀን እንደሚያልፍ አውቃለሁ። ግን ከዚህ በላይ መቻል፣ ከዚህ በላይ መሸከም፣ ከዚህ በላይ በዚህ ሁኔታ ውስጥ ደግሞ በዚህ ሰዓት ደግሞ ከማንም ሰው ጋር የመጣላት አቅሙ ራሱ የለኝም እና እዚህ ቤት ደግሞ የማንም ሰው መጨፈሪያ አይደለም። እኔ ቤቴ እንዲከበር እፈልጋለሁ። ያው ከዚህ በፊት ቤትሽን የምታስከብሪው አንቺ ነሽ፣ አንቺ ከወጣሽ ማን ቤትሽን እንዲያከብርልሽ ነው ብሎ የነበረ ፍፄና ግን ደግሞ እንደዛ ያለኝ ሰው ትናንትና ቤቴን እንዳላከብር ቤቴ እንዳይከበር የሚያደርገኝን ነገር ፈጥሮብኛል። ብቻ መጥፎ ነገር መናገር አልፈልግም ነበር እሱን። ግን እኔ አሁንም ቢሆን መጥፎ ነገር አልናገርም። ሁሉም ግን የስራውን ያገኛል፣ የእጁን ያገኛል። ያው እኔ ዝም የምለው
ሞኝ ሆኜ ወይም ደግሞ ጅል ሆኜ አይደለም። አንዳንድ ነገሮችን እያየው ባላየ አልፋለሁ። ምክንያቱም ለሚያልፍ ቀን የማያልፍ ነገር መናገር አስፈላጊ ስላልሆነ፣ ስለዚህ ዛሬም ቢሆን ይሄ ቀን ያልፋል። ለሚያልፍ ቀን ብዬ ደግሞ ለምወጣው ችግር ለማልፈው ነገር ብዬ እሱን መጥፎ ነገር መናገር አልፈልግም። ብቻ ግን እያንዳንዱ ሰው ህሊናው እንዲወቅሰው ለህሊናው ትቼ እሄዳለሁ ከዚህ ቦታ። ለሁሉም ሰው ግን መልካሙን እመኝለታለሁ። ትንሽ እማዝነው በብሩኬ ነው። ለምን እኔን ስላልተረዳኝ፣ እኔን መረዳትም ስላልፈለገ። እኔ በእንደዚህ አይነት ግርግር ውስጥ በእንደዚህ አይነት ሁኔታ ውስጥ መኖር አልፈልግም ነው ያልኩት መጀመሪያም ማለት ነው። ግን ቢያንስ በትንሹ እድል ለመስጠት ሞክሬ ነበር። ድጋሜ ደግሞ እንደዚህ አይነት ነገር ሲመጣባችሁ በጣም ይደብራል። ሰው በሚቀርበው ልክ ነው አይደለም? እኔ ከዚህ በፊትም ብየዋለሁ፣ ተው የዋህነትን ቀንስ፣ የምታደርጋቸውን ነገሮች በትንሹ ገደብ ይኑርህ ብየዋለሁ። እና ይሄንን አልሰማ ብሎ እኔ የምናገራቸው ነገሮች አንዳንዴ ምን አለ መሰላችሁ፣ እናት የምትናገረው ነገር ትክክል ነው ይባላል። ግን የትኛውም ሴት ልጅ የምትናገረው ነገር ትክክል ነው። እናት ብቻ አይደለችም የምትናገረው ነገር ትክክል የሚሆነው። እናቴ እንደዚህ ዛሬ እኮ አትውጣ ብላኝ ወጥቼ የሆነ ነገር ገጠመኝ የሚሉ ሰዎች አሉ። እናት ብቻ አይደለችም፣ እህት የምትናገረው ነገር፣ ሚስት የምትናገረው ነገር፣ የትኛውም ሴት ማለት ነው። ሴት ማለት እህት ነች፣ እናት ነች፣ ሀገር ነች፣ ሁሉ ነገር ነች አይደለ? ስለዚህ ሲጀመር ምንም ይሄ እውቀትም አያስፈልገውም ወይም ደግሞ ይሄ እድሜም አያስፈልገውም። እንደዚህ አይነት ነገር ማለት ነው። አይታችሁ የምትረዱት ነገር አለ። እኔ ደግሞ አይቼ የምረዳቸውን ነገሮች ስለማላልፍ ብዙ ጊዜ እናገራለሁ። ለብሩኬም ቢሆን ተው፣ እረፍ፣ ተጠንቀቅ ብየዋለሁ። ስለዚህ እኔን ለማግኘት ብሎ ወይ ደግሞ እኔን ለእኔ ብሎ በሚያመጣቸው ሴቶች እሱ ማይሆን ወጥመድ ውስጥ እየገባ ሌላ ነገር ውስጥ እኔንም እየከተተኝ ነው እና ከዚህ ነገር ደግሞ መውጣት እፈልጋለሁ። አውቃለሁ አሁንም ማናችሁም ብትሆኑ ከጎን ሁኚ በዚህ ሰዓት ምናምን እንኳን አይደለም በዚህ ሰዓት፣ ያኔ እንኳን ልጅ አለው በተባልኩኝ ሰዓት ራሱ አብሬው ለመሆን ሞክሬያለሁ። እስቲል ነው አብሬው ነኝ። ልጅ እንኳን እያለው አለው ተብሎ ያ ፋይል እንኳን ሳይዘጋ ዲኤንኤ እንኳን ሳይረጋገጥ አብሬው ነኝ አይደለም። ግን አሁንም ደግሞ እንደዚህ አይነት ነገር ሲፈጠር በጣም ይደብራል። በጣም ሼም ነው እና ከዚህ በላይ የመቻልም የመቋቋም አቅሙ የለኝም። ማንም ሰው የፈለገውን ውሳኔ መወሰን መብት አለው ብዬ አስባለሁ። እኔም ደግሞ ከዚህ በኋላ ነፃነቴን እፈልገዋለሁ። ምክንያቱም እኔ አላቅም፣ አንዳንድ ጊዜ መልሼ የሆነ ነገር እወስንና መልሼ እዛ ቦታ ላይ ይገኛለሁ ምናምን። አሁንም ከብሩኬ ጋር ነኝ፣ ይሄን ያክል ምንድን ነው ብዬ አስባለሁ። እና አሁን ላይማ ጭራሽ እንዴ ምንድን ነው ሌላ ነገር ተደርጎብኛል እንዴ ብዬ እስካስብ ድረስ ነው እንደዚህ አይነት ነገር። ማንም ሴት የትኛውም ሴት ቤቷ ድረስ ሌላ ሴት እየመጣባት አይደለም ሌላ ሴት እኔ ሌላ ወንድ ባመጣ እሱ እርግጠኛ ነኝ አታከብሪኝም እንደሚለኝ አውቃለሁኝ። ስለዚህ ሴት ልጅም ወንድ ልጅ ብቻ ሳይሆን ሴት ልጅ መከበር አለባት ብዬ አስባለሁ። እና ከዚህ በኋላ አላቅም በአዲስ ነገር ብመጣ ደስ ይለኛል። ግን ይሄን ስነግራችሁ እኔ አልከፋኝም ማለት አይደለም። በጣም መጥፎ ስሜቶች ይሰሙኛል። የሆነ የሚያስጠላ ስሜት ይሰማችኋል አይደለ? የምትወዱትን ነገር የምትወዱትን ሰው ከምትወዱት ቦታ ለቆ መውጣት ህመም ነው፣ በጣም ስብራት አለው። እና ግን ይሁን ችግር የለውም። ያ ደግሞ ጠንካራ ከሆነን ተቋቁመን እናልፈዋለን። አውቃለሁ። ብቻ እኔ እንጃ ከዚህ በላይ ማውራት አልፈልግም። ካወራሁኝ በጣም ብዙ እስካሁን ድረስ ያፈንኳቸው እስካሁን ድረስ የቻልኳቸው ብዙ ነገሮች አሉ። እኔም ደግሞ እንድኖርላቸው የሚፈልጉ ሰዎች አሉ። አንዳንድ ሰዎች እሱ እኮ ለእንትኑ መኖር አለበት፣ ለእናቱ መኖር አለበት እንደዚህ። እኔም እኮ የምኖርለት ፋሚሊ አለኝ፣ እኔ የምኖርለት ሰው አለኝ፣ እኔ የምኖርለት የራሴ የሆነ ጉዳዮች አሉኝ። ገባችሁ? እና ከዚህ በላይ በቃ መበሳጨት አልፈልግም። ከዚህ በላይ ያለ እድሜ በሽታ ውስጥ መውደቅም አልፈልግም። እኔ በየጊዜው መታመም አልፈልግም። እኔ የራሴ የሆነ የውስጥ ኬዝ አለብኝ። እሱን ደግሞ በእንደዚህ አይነት ነገሮች እንትን ማለት አልፈልግም እና ብሩኬንም ከዚህ በላይ ሌላ ችግር ውስጥ መክተትም አልፈልግም። እሱም በነፃነት ይኑር። በቃ እኔ እንጃ ይብቃ። በቃ አይሻልም? ቢበቃ ይሻላል። ለምን እንተራመሳለን? ለምን እንደዚህ ይሆናል? በቃ እሱም ትንሽ ይማር። እስኪ መማር ካለበት ይማር። በቃ ለየትኛውም ሰው ይሄ መልካምነት፣ አጉል የዋህነት እንደ እህት ትሪት ማድረግ እነሱ በሌላ ነው የሚያስቡት። የትኛውም ሴት ትሪት ከተደረገች ሌላ ነገር ነው የምታስበው አይደለ? እኔና ብሩኬ እንኳን እኮ እዚህ የደረስነው እርስ በርስ በመደጋገፋችን በመተሳሰባችን አይደለ?
አንዳችን ለአንዳችን እንተሳሰባለን። ከሱ በላይ ለእኔ ሰው የለም፣ ከሷ በላይ ለእኔ ሰው የለም በማባባል አይደል እዚህ የቆየ ነው። ስለዚህ የትኛውም ሰው አንድ ደቂቃ እንኳን አብሮ ካሳለፈ፣ አንድ ሰዓት አብሮ ካሳለፈ፣ ትሪት ከተደራረገ ሌላ ስሜት ይሰማዋል። እኔ ደግሞ ይህን ነገር ስለማቅተው የዋህነትህን በልክ አድርገው፣ አቀራረብህን ገደብ አብጅለት ብየዋለሁ። እንግዲህ አልሰማ ብሎ ይችን ልጅም እንግዲህ ማይሆን ስሜት እንደተሰማት ያው ሰምታችኋል። ትንሽ ይከብዳል በጣም ይሄ ድፍረት፣ ንቀት የበዛበት ነገር ስለሆነ ከዚህ በላይ መቋቋም አቅሙ ስለሌለኝ ከዚህ ቤት እወጣለሁኝ። ባለሁበት ደግሞ ለእናንተ ጥሩ ጥሩ ነገሮች እንጂ እንደምቀርብ ተስፋ አደርጋለሁ። ብቻ ግን አሁን ሻንጣ አዘጋጅቻለሁ። አንዱን ሻንጣ ሞልቻለሁ፣ ግን አንዱን ሻንጣ ደግሞ የቻልኩትን እቃ አዘጋጃለሁ። ሌሎችን እቃ ደግሞ ቀስ በቀስ እወስዳለሁ እየመጣሁኝ ብዬ አስባለሁ። ምክንያቱም ስንት ጊዜ የቆያችሁበትን ነገር ብዙ ያዘጋጃችሁት እቃዎች ይኖራሉ እና እነሱን በአንድ ይዞ መውጣት ስለሚከብድ ብሩኬ ደግሞ ሊያግዘኝም ፈቃደኛ አይደለም፣ ከዚህ ቤት እንደወጣ ስለማይፈልግ ማለት ነው። ብቻ ግን ያው ለሁላችሁ መልካሙን ሁሉ እመኝላችኋለሁ። እንደኔና እንደ ብሩኬ አይነት ህይወት፣ ፈተና የበዛበት ህይወት አይስጣችሁ ብዬ እመኝላችኋለሁ። ያው እንግዲህ ይሄ የእድል ጉዳይ ነው። ብቻ አብራችሁ የሆኑ እቃ እናዘጋጅ እስከዛ It's true.
ልሰናበትክ ነው። የት ነው ተሰናብች? ልሄድ ነው። ልሄድ ነው። የትስ ብሄድ ብሩኬ? እንደዚህ ይባላል? ቻው እንድትለኝ ነው የፈለኩት። እዚህ እኮ ማደር አይጠበቅብኝ ነበር። እላይ ማደር ትችል ነበር። እኔ ከሆነ ከመሄድ አታስቀረኝም አይደል እንዴ? ለምን እዚህ ያደርግ? እንደዚህ ሆነ ለምን እዚህ ያደርግ? ላይ አትሄድም ነበር? እሺ ለማንኛውም ማውራት ያለብኝን አውርቻለሁ። መናገር ያለብኝን ተናግሬያለሁ። መልዕክቴን አስቀምጫለሁ። እሱን ደግሞ ቪዲዮ ላይ ማወቅ ትችላለህ። አስቀመጥኩልህን መልዕክቶች ከዚህ በላይ የመቋቋም አቅም ስለሌለኝ ቤቴ በቃ በሰላም ሸኝ። አንተ እስከምትሄድ አንተ እስከምትታጥብ ነው ቁጭ እየጠበቀኝ ነው። መኪና እየጠበቀኝ ነው። በእግዚአብሔር ምንድን ነው የሚያስኬድሽ? ኧረ ምንም፣ ዝም ብዬ ከመሬት ተነስቼ መሄድ ፈለግኩ። እኔ ምንም ይሁን አላልኩም። በእግዚአብሔር በቃ መሄድ ነው የፈለግኩት። ከዚህ ቤት መውጣት ነው የፈለግኩት። በቃ ባለሁበት ሰላም ነው። እንደዛ ነው የሚሻለው ብሩኬ። በቃኝ። እኔ እኔ አላሳዝንህም? እኔ አታሳዝኝም እኮ ታዲያ እኔ እዚህ ቤት ውስጥ ሆኜ ለምን ልቃጠል እንዴ? እኔ ያለ እድሜ ሌላ ነገር ውስጥ እኮ እየገባሁኝ ነው አይደለ እንዴ? እንዴ እስኪ ትናንት የተፈጠረውን ነገር አስብ ብሩኬ። የኔ ጥፋት ምንድን ነው? እኔ ምን አደረግኩ? እኔ አንተ አጠፋህም አላጠፋህም እኔ ነግሬሃለሁ። ጥፋትህ መጀመሪያም ተናግሬያለሁ። የዋህነትህን በልክ አድርገው ብያለሁ እኮ መጀመሪያም አይደለ እንዴ? እና የዋህ ስለሆንኩ ብቻ ጥለሽኝ ትሄጃለሽ ነው? እንደዛ መሆን ያለበት። በአንተ የዋህነትን እየተጎዳሁ ነው እንዴ? እኔ ለወደፊት እንኳን እኮ ዋስትና የለኝም። እኔ ሁለተኛ እንደሆንኩ እየተሰማኝ ነው። አላቅም እንዴ እዚህ ቤት የሚመጡት በሙሉ ራሳቸውን እንዴት እንደሚሉ እንዴት እንደሚናገሩኝ እኔ ጭራሽ ብሩኬ በቃ ተወኝ እንዴ። እኔ በቃ ሰልችቶኛል። እኔ አይሰለቸኝም በእግዚአብሔር። እኔ ምን ላድርግ? ኧረ ወይኔ እንዴ ምን አይነት ነው አንተ? በቃ እኔንም ተረዳኛ። እኔ ከዚህ ቤት በቃ ልውጣ። ሲጀመር እዚህ ቤት ከገባሁ ጀምሮ እኔ ሰላም የለኝም እኮ በቃ ይኸው የሚፈጠረው ነገር በሙሉ ምንም ደስ አይልም። እዚህ ቤት በሰላም የቆየሁበት 3 ሳምንት 15 ቀን እንኳን አይሞላም በስነ ስርዓት እንዴ። ቢቆጠር እኮ በቃ የሚቆጠሩ ቀናቶች ናቸው በደስታ ያሳለፍንበት። ምን እየተፈጠረ እንደሆነ ራሱ እኔ አላውቅም። በእናትሽ ተረጋጊ ነው። እኔ ተረጋግቼ ነው እያወራሁ ግን አንተ እኔ እንድትረዳኝ ፈቃደኛ አይደለህም። ልውጣ እምቢ። እዚህ ቤት ሆኜ ደግሞ ሰላም የለኝም ምናምን እንዴ። እኔ አንተ በየዋህነት ትሪት ያደረካቸው ሴቶች በሙሉ እኔ ጋር እየመጡ እንትን እንዲሉ አልፈልግም። አንተ በየዋህነት የምትሰራቸው ስህተቶች እኔ እና እኔ እስከ መቼ ከኔ መጣ ነገር አለ? ብሩኬ ከኔ መጣ ነገር አለ? ወይኔ ጉዴ ፈላ። ከአንተ የሚመጣው እኮ ይሄ ከበቂ በላይ ነው። ከበቂ በላይ እኮ ነው ብሩኬ። ይሄ ከአንተ የሚመጣው ወይኔ ጉዴ። ለምንድን ነው የማልሄደው? ብሩኬ በእናትህ ተወኝ በቃ። እኮ በቃ እሺ ተወኝ። እኔ መሄድ እፈልጋለሁ በቃ። እኔ ለራሴ ሰላም ስል መሄድ እፈልጋለሁ። በእግዚአብሔር መጨቃጨቅ ምናምን ድክም ምን አይነት በቃ ሸኝ በሰላም። እኔ የትም ልሂድ በቃ። ከነገርኩህ አታስቀምጠኝ። እሺ አይደለም ንገሪኝና እኔ ምንም አልልሽም። ንገሪኝ፣ ምንም አልልሽም። የትም ሂጂ ምናምን እንትን አልልሽም። ግን ለምንድን ነው እንደዚህ ክፍተት የምንፈጥረው? እሺ በእግዚአብሔር እሺ። ይሄ ክፍተትስ በእኔ ነው? እዚህ ሆኜ መች ሰላም ሆነ? እኔ ምን ላድርጋት? እኔ ምን ላድርጋት? እሷ ምን ላድርጋት? መጀመሪያ ለምን ቀረብካት? ለምን ትቀርባቸዋለህ ሴቶቹ? መጀመሪያ ያለንበት ያለንበት ሁኔታ ነው። አትሰሚኝም?
ብሩኬ በቃ ሸኝኝ በእግዚአብሔር። እኔ እና አንቺ የነበርንበት ሁኔታ እኮ ነው። እሺ አታልቅሽ። ወይኔ ብሩኬ ምንም የሚያስለቅስ ነገር እኮ የለም። ሀይሚ በእናትህ በቃ ምንም ተረ እኔ እሺ ምን ላድርጋቸው? እኔን ሳትረጂኝም እኔ ምን ላድርጋቸው? እሺ እዚህ ቤት ወይኔ ጉዴ ምን ላድርጋቸው? እሺ እኔ ምን ልሆን? እሺ እኔስ ምን ልበላቸው? እኔ ምን ላድርጋቸው? አላውቅም። በቃ የምታደርገውን ነገር አድርግ ብሩኬ። በቃ አንተ ማድረግ ያለብህን ነገር አድርግ። በጣም ብዙ መማር መታረም ይቀርሃል አንተ። በቃ መልካም ሁሉ እመኝልሃለሁ። ከዚህ በላይ ነው ይላል። በሰላም እስከ በር አስወጣኝ። ሻንጣውን እንዴት እንዳወረድኩት ነው አንጨቃጨቅሽ እንዴ? ዝም ብሎ ከመሬት ተነስቶ በቃ እኔ ልውጣልሽ። በቃ ይኸው መውጣታ ሁሌ በዚህ ጉዳይ እንጨቃጨቅ። እወጣለሁ አትወጪ እዚህ ቤት ውስጥ አንድ መጥፎ ነገር የሚያስታውሰኝ ነገር አልፈልግም። በየጊዜው እዚህ አንተ ወጥተህ እኔ እሺ እዚህ ቤት እነሱን የመቋቋም አቅም አለኝ የለኝም? እሺ ለእኔ ታቸው እነሱ ላሰበብሎች እኔ እኮ እንድናገራትም እኮ አልፈቀድሽልኝም። ሄጄ ላውራት ስልሽ እምቢ አልሽኝ አይደል? ተቆጣሽኝ አይደል? ቁጭ ብዬ አይዋልኩት። ምን ታወራታለህ? ልናገራት በቃ ምን ትናገራታለህ? እንኳን ደስ አላት ነው ተበጠበጥኩኝ። ይኸው ሰላሜን አጣሁ እኮ። ለምን እንዲህ እንሆናለን? እሺ እኮ ግልጽ አይደል? ለምን እንሆናለን እንደዚህ? ለምን እንጣላለን? እኔና አንቺ ለምን እንደዚህ በሉ ተጣለው እኮ በሰላም እኮ ልንለያይ ያልኩት። አንተ እኮ ነህ እስካሁን ድረስ እንደዚህ አይነት ነገር ውስጥ የምታስገባኝ አይደለ? ያ ሁሉ ችግር እንኳን ተፈጥሮ እስካሁን ድረስ አብሬህ ነኝ። በቃ እኔንም ተረዳኝ። ከቻልከው ፍቀድልኝ በቃ። እኔ በቃኝ፣ ከዚህ በላይ መቋቋም አልችልም። ብሩኬ እንዴ ለምን አትረዳኝም? ምን ይመስል እንዴ በእኔ ቦታ ሆነህ አስብ እንጂ። እኔም እኮ ያለ መከበር ስሜት እየተሰማኝ ነው። የትኛውም ሴት እየመጣ አንዷ አርግዛ ትመጣለች፣ አንዷ የሆነ ነገር፣ ነገም ደግሞ ሌላ ነገር። የዩ ነገር ከኔ ጋር አይገናኝም። በእናትሽ ተው፣ እሺ ተው፣ ስለ እዩ ተው። ስለ እሷ መስማትም አልፈልግም። ተው። ያለፍነው ነገር እኮ ይሁን በሚለው ታልፏል አይደለ? እያንዳንዱ ነገር እኮ የሚሰማኝ ስሜት አለ። አትረጋጊም ወይ? አሁን እኔ በማያገባኝ እኔ በሰው ስሜት ግን ከኔ ጋር ነው የምትጣዩ? እኔም እንደ ሌሎቹ ሴቶች መጃጃል አለብኝ? ለምን በእሷ ስሜትም ከኔ ጋር ነው ወይ መጣላት ያለብኝ? እሷ ነች እኮ አይደለ እንዲ ሌላ ሙድስ ገብታ የመጣችው። እኔ እኮ አይደለሁም አይደል? ምን ላድርጋትሽ? እኔ አንተ እኔን ለመረዳት ገና ብዙ ይቀርሃል። ገባህ አይደል? እኔን እየተረዳኸኝ አይደለም። እኔንስ እንዴት መች ነው የምትረጂኝ? አላውቅም። መች ነው እኔ ጋር ያለውን ነገር ብሩኬ፣ አሁን በቃ ገብቶሽ የምታወሪኝ? አንጨቃጨቅ በቃ ይበቃል። እኔ ለራሴ ሰላም ስል ነው ለራሴ እኔ ራሴን እያጣሁት ነው። አይሚኒስ ምን ላደርግሽ? እኔ እሷ በእሷ ስሜት እኔ እኔም ባለመብቱ እኔ እኮ አይመለከተኝም። እኔ ትናንት ልሄድ ነበር አይደለ? ማታ አትሄጂም ብላ አስቀረኝ። አሁንም እንደዛ። እኔ ከመሄድ አታስቀረኝም ብሩኬ። አሁንም ቢሆን የሆነ ሰዓት ጠፍቼ መሄድ አይቀርም። ጠፍቼ ከመሄድበት ከምጠፋብህ ከነ የት ነው ጠፍተሽ የምትሄጂው? እሱ አያሳስብክም። እሺ ያለሽበትን ቦታ አሳይ ብሩኬ። እራሱ እሄዳለሁ። መኪና እየጠበቀኝ ነው። ራሱ ይፈል የት እንዳለሽ ይለዋል። ከዛስ? እሺ ምን ችግር አለው? እኔ ብሸኝሽ? እሺ ከዛስ? ስለ አንቺ አያገባኝም እንዴ? እኔ ለምንድን ነው የምከለኪኝ? ሁሉንም ነገር ከልክለሽኝ እሺ ይሁንልሽ እኮ አልኩኝ። አረ ሰላም ነሳኝ በጠበጥከኝ አልሽ። እሺ እኔ ልሸኝሽ አልኩኝ እንዴ? እሺ በይኝ በቃ አታስቢኝ። በእግዚአብሔር እንደ አንዱን እንኳን እሺ በይኝ። እኔ አይሰለቸኝም እንዴ? እኔ አይደክመኝም እንዴ? እኔ አይመረኝም፣ አያስጠላኝም። አትጮሽ። አሁን ሌላ ሰው እንዳይሰማ። ማንም ይስማኝ። ሀይሚ እኔ ባትሄጂ ደስ ይለኛል። ግን ደግሞ እንዲህ ግግም ብለሽ የምትጨቃጨቂ ከሆነ አይፈልግም። ሀይሚ ለመጣው ሴት ሁሉ ለሚጨቃጨቀው ሴት ሁሉ እሺ እኔ ነኝ ክፍተት የፈጠርኩት ይባል። እነሱ አትሄድም። መኪና ውስጥ ካለበት ድረስ ነው የምታደርሰኝ። ከምትሄጂበት ድረስ ውሰድሽ። ሰው ቤት አንተን ይዤ አልሄድም። ቤት አልተከራየሁም። ሰው ቤት ነው የምትሄጂው? ቤት እያለ ሰው ቤት ነው የምትሄጂው? አይመለከትም። እሱ አያገባህም። አንተ በቃ ብሩኬ ተወኝ፣ አትጨቃጨቅ። እኔ አልተውሽም። ለምን እንካሽ አግዘኝ፣ የምታግዘኝ ከሆነ እሺ። በመጣው ሴት ሁሉ እኔና አንቺ እንጣላን። ሀይሚ ለምን አትተወኝም? ሰሚኛ መልሽልኝ። ይሄን ብቻ መልሽ። በመጣው ሴት ሁሉ እንጣላ ነው እኔና አንቺ? እንደሱ ይሻለናል። ቀሚ እንዲህ እኮ አያምርብንም።
እንዴት ነው ተረጋጊ፣ በቃ ተረጋጊ። እዚህ ቤት ውስጥ ሆኜ ታዲያ ማንም እየመጣ እኔ ምን ላድርጋት? እሺ እኔ አላመጣኋትም አይደል እዚህ ቤት ትላንት አሁን ያምጥቻታለሁ። እሺ ከዚህ በፊት የነበረብን ነገር አመሰግናለሁ ስላደረግሽልኝ ነገር ሁሉ ብዬ አልተሰናበትኳትም። እሱ እኮ ነው ታዲያ ልጅቷን እያሸነፋት ያለው። አመሰግናለሁ ማለት ምንድን ነው? ማይኖርህ ለሁሉም ሰው ገደብ ይኑርህ ብያለሁ። መጀመሪያም እኮ ነግሬሃለሁ አይደለ? በአንተ የዋህናትና በአንተ ገደብ አለማበጀት ምክንያት እኔ ሌላ ችግር ውስጥ እየገባሁ ነው። ስለዚህ አሁን ዞር በልኝ ከመንገዴ። ደግሞ እንድትሸኘኝ አልፈልግም። በዚህ የምንጣለው አይ በቃ እኔ ያለሽበትን ቦታ ቢያንስ ልወቅ እንዴ? ዝም ብዬ ሄድሽ ከዛዝ የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ሰው ነህ የየው ገዳማይ የመንፈስ ጽናት የየው ገዳማይ ክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን አይኔ የየው ገዳማይ ልቤ አንተን አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ሰው ነህ የየው ገዳማይ የመንፈስ ጽናት የየው ገዳማይ ክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን አይኔ የየው ገዳማይ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን